ተልባን ከሙዝ ጋር ቀላቅለው ይጠጡ። ወደ ሆስፒታል አይሄዱም። ይህ መጠጥ በጣም ውጤታማ ከመሆኑ የተነሳ አንድ ኩባያ ብቻ ቀኖን ለመቋቋም በቂ ጉልበት ይሰጡታል። የሰውነት ህመምን ያስወግዳል፣ ራስ ምታትን ያስወግዳል፣ በሽታ የመከላከል አቅምን ይጨምራል፣ እናም የደም ግፊትን ይቀንሳል። እንዴት እንደሚዘጋጅ እነሆ። በመጀመሪያ ሙዝ እናዘጋጃለን። ይቆራርጡት። በመቀጠል በዚህ አሰራር ውስጥ ዋና አካል የሆነውን አንድ እፍኝ ስፒናች እንጨምራለን። ከዛም አንድ የሾርባ ማንኪያ የተልባ ፍሬና አንድ የሻይ ማንኪያ ቀረፋ መጨመር አለብን። ይህም የዚህን መጠጥ ውጤታማነት ይጨምራል። ሁሉንም ንጥረ ነገሮች በመፍጫ ውስጥ ከአንድ ኩባያ የአልመንድ ወተት ጋር አሊያም ከአንድ ኩባያ ውሃ ጋር ለ2 ደቂቃ ያዋህዱ፣ ይፍጩት። ጠዋት ከእንቅልፎ ሲነሱ ይህንን መጠጥ አንድ ኩባያ ይጠጡ። ለጣፋጭነቱ አንድ የሻይ ማንኪያ ማር ማከል ይችላሉ። ጉልበቶን መልሰው ያገኛሉ። ራስ ምታትና የሰውነት ህመም ይወገዳል። የደም ግፊትም